ምግብ መብላት ውፍረትን አያመጣም። ነገር ግን የምንመገባቸው የምግብ አይነቶች ትልቅ ልዩነትን ሊፈጥሩ ይችላሉ። በአንድ ወቅት ኤሪክ ረቨንሲ ባደረገው ጥናት 70% የሚሆነው ስራ የሚሰራው በምግብ ምርጫ ላይ ነው ይለናል። በዚህም 70-30 የሚል ኤክስፐሪመንቱን ለህዝብ ይፋ አድርጎ ነበር። 70% አመጋገብ፣ 30% እንቅስቃሴ በሚል መልኩ አስተውላችሁታል። አንዳንድ ጊዜ በራስ መተማመን ማጣት፣ የሚፈልጉትን ልብስ በሰውነት ቅርጽ መበላሸት ምክንያት አለመልበስ፣ ድብርት። ሰዎች እንደዚህ ላሉ ነገሮች ሲጋለጡ የመጀመሪያ ምርጫቸው የሚያደርጉት ምግብ መተው ነው። ነገር ግን ምግብ መተው ከበሽታ በስተቀር ምንም ሊያተርፍልን የሚችለው ነገር የለውም። ነገር ግን በሳይንሳዊ መልኩ መተው ያለብንን ምግቦች አውቆ መተው ትልቅ ለውጥ እንድናይና ራሳችንን ከጉዳት እንድንከላከል ያደርገናል። እንግዲህ በዚህ ቪዲዮ ከአመጋገብ ጀምሮ እስከ አካል ብቃት እንቅስቃሴ ያሉትን ነገሮች የምናየው ይሆናል። በመጀመሪያ ደረጃ የምናየው ካሎሪ መቀነስ ነው። ካሎሪ መቀነስ ማለት ምን ማለት ነው? ካሎሪ መቀነስ ማለት ከውጭ የምናስገባቸውን ምግቦች በመቀነስ በውስጣችን ያለውን ስብ እንዲሰባበር እድል መስጠት ማለት ነው። ይህን ለማድረግ ከሚረዱን ነገሮች ዋነኛው ከፍተኛ የካሎሪ መጠን ያላቸውን ምግቦች በመቀነስ፣ ለምሳሌ እንደ ቸኮሌት፣ እንደ ነጭ ዳቦ፣ ስኳር የበዛባቸው ምግቦች እነሱ ከፍተኛ የካሎሪ መጠን አላቸው። ስለዚህ ሰውነታችን ስቡን ማቅለጥ እንዳይችልና ከነሱ ጋር ትግል ውስጥ እንዲገባ ያደርጋል። ስለዚህ ዝቅተኛ የካሎሪ መጠን ያላቸውን እንደ ሰላጣ፣ እንደ ብሮኮሊ፣ እንደ ባቄላ ያሉትን ነገሮች በመጠቀም ሰውነታችን ስራውን እንዲሰራ ማድረግ እንችላለን። እዚህ ጋር 3 ነገር አነሳላችኋለሁ። አንደኛ ግላይኮጅን ዲፕሌሽን የሚባለው። ይህ ማለት በመጀመሪያ ሰውነታችን በጉበትና በጡንቻ ውስጥ የተከማቸውን ስኳር ለኃይልነት ይጠቀመዋል። ከፍተኛ ካሎሪ ያላቸውን ምግቦች በቀነሰን ቁጥር ሰውነታችን በጉበትና በጡንቻ ውስጥ ያለውን ስብ ማቅለጥ ይጀምራል። በሁለተኛ ደረጃ ደግሞ የምናየው ትራይግሊሰራይድ የሚባል ነው። ይህ ስብን የምናቀልጥበት መንገድ ነው። ትራይግሊሰራይድ የተባለው የስብ ሴሎቻችንን በመሰባበር ወደ ኃይልነት ይቀይራቸዋል። ይህን እውነተኛ የክብደት መቀነስ ሂደት ልንለው እንችላለን። እንደገና በሶስተኝነት የምናየው ሜታቦሊክ አዳፕሽን ነው። ይህም የካሎሪ መጠን በጣም ካነሰ ሰውነታችን ኃይል ላለማባከን የሜታቦሊዝም ፍጥነቱን ሊቀንስ ይችላል። ስለዚህ የካሎሪን መጠንን በልኩ ወይም በመጠኑ በመቀነስ ለጤና ወሳኝነትን ልናክል እንችላለን። በመቀነስ ሰውነታችን በራሱ የሆነ ተፈጥሯዊ ነገር እንዲጠቀም፣ ስብን በተፈጥሯዊ መንገድ እንዲያቀልጥ ማድረግ እንችላለን ማለት ነው። ሌላኛው ፕሮቲንን አብዝቶ መጠቀም ነው። ፕሮቲንን አብዝተን ከምንጠቀምባቸው ምክንያቶች ውስጥ ዋነኛው ምን መሰላችሁ? ካርቦሃይድሬት ለመፈጨት ከ5 እስከ 15% የሚሆን የኃይል መጠንን ይጠቀማል። ፕሮቲን ለመፈጨት ከ20 እስከ 35 የሚሆን የኃይል መጠንን ይጠቀማል። ስለዚህ ፕሮቲንን አብዝተን በተጠቀምን ቁጥር ከፍተኛ የሆነ የኃይል መጠን ነው እያወጣን የምንሄደው። በሁለተኝነት ደረጃ ደግሞ የምናየው የረሃብ ሆርሞንን ይቆጣጠርልናል። ግሬሊን የተባለውን የረሃብ ሆርሞን በከፍተኛ ሁኔታ ይቆጣጠራል። ስለዚህ ጀስት እንደ ካሎሪ ምግቦች በየጊዜው ራበኝ እያልን ምግብ እየበላን ክብደታችንን አናዛባውም። የረሃብ ሆርሞናችንን በከፍተኛ ሁኔታ ይቀንሰዋል። ግሬሊን የተባለው ሆርሞን በጣም ስለሚቀንስ የረሃብ ሁኔታም ስቴብል ይሆናል። እንቅስቃሴ እያደረግን ጥሩ ደረጃ ላይ እንደርሳለን ማለት ነው። በሶስተኝነት ደረጃ ደግሞ የምናየው ይሄን ስትራቴጂ ተጠቅመን ክብደት መቀነስን ጀመርን አይደለ? በዚህ መሃል ግን ክብደት ስንቀንስ ብዙ ጊዜ አይታችሁ ከሆነ ጡንቻ ይዛባል፣ በጣም የጡንቻ መቀነስ ይመጣል፣ መጎዳት ይመጣል። ፕሮቲንን አብዝተን ስንጠቀም ግን ጤነኛ የሆነ የጡንቻ አገነባብ ይኖረናል። ክብደት መቀነስና ጡንቻ መቀነስ በጣም have a big difference። ክብደትን ስንቀንስ ጡንቻችን እንዳይቀንስና መስሎቻችን ጌን እያደረጉ
ሞር እየጨመሩ እንዲሄዱ ያደርግልናል። ስለዚህ የሚያምር ተክለ ሰውነት እንዲኖረን መመገብ ካለብን ምግቦች ውስጥ ዋነኛው ፕሮቲን ነው። ሌላኛው እንግዲህ ማድረግ ያሉብን እንቅስቃሴዎች ናቸው። እነሱም ከዚህ በኋላ እንደሚከተለው እናያቸዋለን። እነዚህን እንቅስቃሴዎች በማድረግ አመጋገባችንንም በማስተካከል ጥሩ ለውጥ ልናመጣ እንችላለን። አመጋገብን ብቻ በማስተካከል በቂ ለውጥ ማምጣት ትንሽ ይከብዳል። ስለዚህ ሩጫ በመሮጥ ጥሩ የሆነ መስል ትራንስፎርሜሽን እንዲኖረን ያደርጋል። ተራራ መውጣት ሊሆን ይችላል። እንደዚሁ ሰፈር ውስጥ መሮጥ፣ ብቻ የተመቻችሁ መሮጥ የምትችሉበት አካባቢ ላይ ጠዋት ሊሆን ይችላል። ጊዜ ባገኛችሁ ሰዓት ሩጫ መሮጥ በጣም ከጤና ዘርፍ በጣም ጥሩ ነው። እንደገና እነዚህን 5 ኤክሰርሳይሶች የሆድ ኤክሰርሳይሶች አመጋገብ ቢስተካከል እንኳን የአብሳችንን መስል ኮንትራክሽን ባላንስ ለማድረግ ኤክሰርሳይዝ ሰርቶ ቅርጽ ማስያዝ ያስፈልጋል። አብሳችን እንደሌላ አይነት መስል አይደለም። ስለዚህ እነዚህን ኤክሰርሳይሶች በመስራት ብዙ አሉ ከዚህ ውጭም ያልተጠቀሱ በራሳችሁ ብዙ አክላችሁ መስራት ትችላላችሁ። ብዙ አይነት አብስ ኤክሰርሳይሶች አሉ። እነሱን በመስራት ጥሩ የሆነ ለውጥ ማምጣት እንችላለን። ነገር ግን የአብስ ወርክአውትን ስንሰራ መንጠንቀቅ ያሉብን ነገሮች አሉ። እሱ ምንድነው? አንዳንድ ጊዜ ዲስክ ላይ አደጋ የመፈጠር ፕሮባቢሊቲው ከፍ ይላል። ምክንያቱም እግራችን ክብደት ባመዘነ ቁጥር አንዳንድ ጊዜ ትክክለኛ የሆነ ስቴፑን ጠብቀን ሳንሰራ እንቀርና ጫናው ወደ ወገባችን ላይ ይሄዳል። ስለዚህ ትክክለኛውን ፎርም ጠብቀን በጥሩ መንገድ ብንሰራ ጥሩ የሆነ የመስል ትራንስፎርሜሽን ይኖረናል። እንደገና ሰውነታችንም በየጊዜው ለውጥ እናያለን። ቢያንስ በሳምንት ውስጥ ለሆዳችን 4 ጊዜ ለ4 ቀን የሚያክል ወርክአውት ማድረግ አለብን። ጠዋት ሊሆን ይችላል፣ ኤኒ ታይም በተመቸን ሰዓት። ሩጫም እንደዛው በሳምንት 4 ብንሮጥ ይመከራል። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩን። እንግዲህ አብረን እናድጋለን። ቻናሉም አዲስ ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተባበሩኝ። ጥያቄ ካላችሁ አዲስ ሐሳብ ካላችሁ ቢስተካከል የምትሉትም ነገር ካለ አዳዲስ ነገር ካላችሁ በኮሜንት ላይ አሳውቁኝ። ቪዲዮን ተከታትላችሁ እስከ ሰዓት ስላያችሁ በጣም አመሰግናለሁ። ቸር ቆዩልኝ።